የሽንት ቧንቧ ኢንፌክሽን በዳማከሴ ብቻ ማጥፋት እየተቻለ ብዙ ሰው የሚሰቃይበት ህመም ሆኗል። ሽንታችሁን በምትሸኑበት ጊዜ የሚያቃጥላችሁ ከሆነ ወይንም ደግሞ ቶሎ ቶሎ የሚያጣድፋችሁና የሚያስጨንቃችሁ ከሆነ የዩአይቲ ወይንም የሽንት ቧንቧ ኢንፌክሽን ተጠቂ ልትሆኑ ስለምትችሉ ይህን ቪዲዮ በደንብ አድምጡት። ዩአይቲ እንዲከሰትብን የሚያደርገው በአብዛኛው ኢኮላ የተባለ ባክቴሪያ ሲሆን ይሄ ባክቴሪያ አንጀታችን ላይ የሚገኝ ባክቴሪያ ሲሆን የምግብ መፈጨትን ያግላል። ግን ይሄ ባክቴሪያ በሚሰራጭበትና ሽንት መሽኛ አካባቢ በሚመጣ ጊዜ የማቃጠል ወይንም ዩአይቲ ይፈጠራል። ለዚህ ህመም የተለያዩ በህክምና የሚታለሉ አንቲባዮቲክሶች የሚገኙ ሲሆን እኔ የምጠቁማችሁ ግን እነሱን ሳይሆን ቤታችን ውስጥ ማብቀል በምንችለው ዳማከሴ እንዴት እንደምንገላገል ነው። ይህም ቪዲዮ መልሳችሁ ላታገኙ ስለምችሉ ሴቭ አድርጉት፣ ለጓደኛችሁም ሼር አድርጉለት። ወደ መፍትሄዎቹ ስንመጣ የመጀመሪያው ውሃ በደንብ መጠጣት ሲሆን በቀን ውስጥ ከ2 እስከ 3 ሊትር ብንጠጣ ይመከራል። በሁለተኛነት ደግሞ ዳማከሴ እንደ ሻይ አፍልተን በቀን ውስጥ ከ3 እስከ 4 ብርጭቆ ህመሙ እስኪጠፋ ድረስ መጠጣት እንችላለን። ቤተሰብ ያልሆናችሁ የምደማ ምልክቱን በመጫን መሆን ትችላላችሁ።